ሰላም እንዴት ነህ? እንዴት ዋልክ? ሰላም ደናል። እስቲ ከየት እንደመጣ ስምህን አስተዋውቀን። ስሜ አቶ ሃሩን ይብሬ ይባላል። የመጣሁት ከአድዋ ድልድይ አካባቢ ነው። አዲስ አበባ ነኝ የምኖረው። ማኑዋል ዊልቸር ነው አይደል እየተጠቀሙ ያሉት? ማኑዋል ዊልቸር ነው የምጠቀመው። እንግዲህ ብዙ ጊዜ ነው የምጠቀመው፣ ረጅም ጊዜ ነው። ከ30 ዓመት ጀምሮ እስካሁን እየተጠቀምኩበት ነው ያለው እና በዊልቸር መሄድ ያው ከመሬት መሄዱ የተሻለ ቢሆንም ግን ከባድ ነው። ምንድነው ብዙ ጊዜ የተቸገራችሁት ምንድነው? እስቲ ብዙ ጊዜ የምንቸገረው የዊልቸር አክሰሲቢሊቲ ነው። ዊልቸር ቢኖርም የፍጥነት ጉዳይ በአብዛኛው ዳገት ስለሆነ መንገዶቹ ደግሞ በደንብ እንትን ያሉ ስላልሆኑ የምንገባባቸው ሰፈሮች፣ መንደሮች ኮረኮንቻማ ስለሆኑና ረጅም ርቀት ለመጓዝ ደግሞ ዊልቸሩ ስለሚቸግረን በዊልቸር መሄድ በማኑዋል ዊልቸር መሄድ ለፍጥነት በተለይ በጣም ያዘገየናልና ስራም ቢኖረን እንኳን በቶሎ ለመግባት እንቸገራለን። ታክሲ ሊጭንልን አይችልም፣ ምን ሊልን አይችልም። ስለዚህ በዊልቸር እየሄድን ወደ ስራ ለመመለስና ለመስራት በጣም ይከብደናል። ከባዱ ነገር እሱ ነው። ማኑዋል ዊልቸር ነው እየተጠቀምክ ያለኸው ወይ በራስህ ገፍተህ ነው የምትሄደው ወይም ደግሞ በሰው አጋዥም አንዳንድ የሚጠቀሙ አሉ? እንዴት ነው እስቲ እሱ ነገር አብራሩልኝ። እንግዲህ ዊልቸር ተጠቃሚ ስንሆን ብዙ ችግሮች አሉ። ከነዚህ ችግሮች መካከል አንዱ በራስ መንቀሳቀስ አለመቻል ነው፣ ወይም ደግሞ ረጅም ለመጓዝ አለመቻል ነው። ምክንያቱም በራስ ለመጓዝ ዳገት ቁልቁለት ስለሚኖረው በራሳችን በማኑዋል ስንንቀሳቀስ ድካም አለው። እንዲሁም በእርግጥ ሰው በጣም ሰብአዊነት አለው፣ የሚሄድ መንገደኛ ያግዛል። ግን ሁል ጊዜ ደግሞ እየታገዙ መኖሩ ትንሽ ይደክማልና ይሄ ከባዱ ፓርት ነው። እንግዲህ ይህንን ችግር በማየት ይህንን ችግር በመገንዘብ አገር በቀል የሆነው ግሪን ቴክ ኢንጂነሪንግ ለእናንተ የምስራች ይዞላችሁ መጥቷል። እሱ ምንድነው? ይህንን ማኑዋል ዊልቸር አሲስቲቭ ዲቫይስ ወይም ከፊት በሚገጠም ዩኒቨርሳል ዊልቸር አታችመንት በሚባል ኦልሞስት 80% ዊልቸር ከተማ ውስጥ ያለው ላይ ፊት የሚያደርግ ዲቫይስ ዴቨሎፕ አድርገን አገር ውስጥ ሰርተን ፕሮሰስ ጨርሰን አሁን ቴስት ላይ ነው ያለነው። ይህንንም ቴስት እዚሁ አብረን ብናደርግ ፈቃደኛ ትሆናለህ? መጀመሪያ አመሰግናለሁ። ይሄንን ችግር ተረድተው በአገር ውስጥ ባለሙያዎችና እውቀት ያላቸው ሰዎች ይሄን ችግር አይተው መፍትሄ ለመስጠት እንደዚህ አይነት ድርጅቶች መቋቋማቸው በጣም ደስ ይላል። ለዚህም ቴንኪው እላለሁ እና ይሄን ደግሞ ስለነገርከኝ በጣም አመሰግናለሁ። ትልቅ የምስራች ነው። እኔ እንኳን ያው ኦልሞስት እድሜን በአብዛኛው ያሳለፍኩ ቢሆንም ለቀጣይ ጄኔሬሽን ለሚመጣው ለተማሪዎች ለሆኑችም ጥሩ መፍትሄ እና ለሰራተኞችም ጥሩ መፍትሄ ስለሚሆን ይሄ በጣም ደስ የሚል ቴክኖሎጂ ነው። እኔም አሁን ለምትለኝ ለመሞከር ምናምን ፈቃደኛ ነኝ። ምክንያቱም ደስ የሚል የተሻለ ነገር ስለሆነ በሙሉ ፈቃደኝነት ለመፈጸም ዝግጁ ነኝ። እሺ፣ እጅግ አድርገን እናመሰግናለን። እስቲ ወደ ሙከራው እንሄዳለን። አሁን እንግዲህ እዚህ ጋር የምትመለከተው እኛ ዴቨሎፕ ያደረግነው ወይም ኢኖቬት ያደረግነው በአገር በቀል ኩባንያ ግሪን ቴክ ኢንጂነሪንግ በሚባል ይሄ ነው ዲቫይሱ። ይሄ ዲቫይስ እንደምትመለከተው እዚህ ጋር ባትሪ ያለው አንድ የፉል ቻርጅ ካደረግነው በኋላ እስከ 40 ኪሎ ሜትር መሄድ ይችላል። እዚህ ጋርም ፍጥነቶች ተሰጥቶታል። ከአንደኛ ማርሽ፣ ሁለተኛ ማርሽ፣ ሶስተኛ ማርሽ ዳገት በሚሆንበት ጊዜ እንደ ዳገቱ ሁለተኛ፣ ሶስተኛ እያደረጉ ጉልበት ይጨምራሉ ማለት ነው። እዚህ ጋር ወደፊት እንዲሄድ፣ እዚህ ጋር ደግሞ ወደ ኋላ እንዲሄድ በተን አለ። እዚህ ጋር ደግሞ ቁልፍ አለ። ይሄ ቁልፍ እንደ ማንኛውም መኪና ኳድሮ ነው የሚያስነሱት። መንጃችን እዚች ጋር ነው ያለችው። እዚህ ጋር ደግሞ ብሬክ ሲስተም አለ። ሁለት አይነት ብሬክ ሲስተም ይጠቀማል ፎር ሴፍቲ ሪዝን። አንደኛው ማኑዋል ብሬክ እና ኤሌክትሪክ ብሬክ ከቶፍ ስዊች አለው ማለት ነው። ስለዚህ እዚህ ጋር ደግሞ ማታ በሚጨልምበት ጊዜ በብርሃን መሄድ ስላለብን እችን እናበራለን። ሌላኛው ደግሞ እዚህ ጋር ሰው ቢገባ ክላክስ ይኖረዋል ማለት ነው። ለመጠቀም በጣም ቀላል ነው። ሳብ አድርገን ብቻ ዶኪንግ ስቴሽን አለ፣ እዚህ ውስጥ ሰክተን ቀና ማድረግ ነው። በጣም ቆንጆ ቴክኖሎጂ ነው። እንደዚህ አይነት ነገሮችን በፌስቡክ ላይ በተለያዩ ሶሻል ሚዲያዎች ላይ ነው የምናያቸውና እነዚህ ከመቅጽበት ወደ ሀገራችን መጥተው እንደዚህ ተሰርተው በአይነ ስጋ ማየታችን ወይም ፊዚካሊ ማየታችን ትልቅ እድገት ነው፣ ትልቅ ለውጥ ነው።
ወንድሞቻችን ደግሞ ይሄንን አስባችሁ መምጣታችሁ በጣም እናመሰግናለን። እኔ በጣም አመሰግናለሁ። ደስ ብሎኛል በእውነት። አሁን እቺን ሳብ አድርገን እዚች ጋር ነው የምትገባው። ትንሽ ወደ አንተ ሳብ ታረጋት። በቃ ትንሽ ሳብ በቃ አለ። ከዛ ቀና ነው። ይሄው ነው። አሁን አውቶማቲክ ሎክ ያልኩህ የቅድሙ እዛች ጋር ነው የሚጫወተው ማለት ነው። አየህ አይደል እንዴት እንደሚገባ። በቃ ለማውጣት ትንሽ ገፋ ነው ወደ ታች። አዎ ይሄው ለማስገባትም እቺን መጠበቅ አለብን። ከዛ ቀና ቀና ወደ ላይ ቀና ቀና ትንሽ መለስ ወደ ኋላ ትንሽ ቀና በቃ አለቀ። ይሄው በቃ ሎክድ ነው። እቺ ናት አውቶማቲክ ሎኳ ማለት ነው። አለቀ። ከዛ በኋላ ምን እናደርጋለን? ኳድሮ እናበራለን። ኳድራችን እቺ ነች። ቁልፍ ይነሳል። ባትሪ ሌቭልን ይነግርሃል። ማርሽ ወደፊት መሆኑን ይነግርሃል። ዜሮ ወደፊት ነው፣ አንድ ወደ ኋላ ነው። በቃ ከዛ እናወርዳለን። እጅ ፍሬን እናወርዳለን። አሁን ፍሬን ነው ይሄ እንዳይሄድ ማለት ነው። አሁን ቢገፉት አይሄድም። ይሄው ያዙት እስቲ ሄደ የለም። እሺ ለቀቅ። ከዛ ነዳጅ ሰጠት በትንሹ ጠምዘዝ በትንሹ እንጂ ነው። ይሄን ለቀቅ። እቺ መለቀቅ ኤሌክትሪክ ብሬክ አለ። ለቀቅ ሳይሆን ጣጣል። ኤግዛክትሊ። እስቲ ነካ አትፍራ፣ ሂድ። ናይስ ነካ። ከዚህ የበለጠ ፍጥነት አይፈቀድም። ፍሬን ጠቆም ከፈጠነ እስቲ አሁን እስቲ ረጋ ብለህ እዚቹ እንደዚህ በትንሹ ለመዞር ሞክር። ወደዛ እስቲ ዞር። ጉልበት ይፈልጋል። ሰጠት አልሰጠህም። እቺን ለቀቅ። እቺን ካለቀቅማ ያስካት ብሬኳን። እስቲ አልሰጠህም። እቺን ለቀቅ። አሁን ባላንሲንግ ነው የምትሰራው። ገባህ አይደለ? ዳገት ላይ ባላንስ ይፈልጋል። እንደ መኪና ነው። አሁን ዳገት ነው አይደል የምንሄደው? እቺን ለቀቅ። እቺን አትያዛ። ከተፍ ያደርጋል። ገና ስትነካ ሴፍቲ ነው። በቃ ግድ ነው። እስቲ አሁን ኢንጆይ። ፍሬን ያዝ። አንረሳም። ትሬኒንግ ነው። ወደ ኋላ አላለየህማ። ወደ ኋላ ላይ እሺ፣ ወደ ኋላ ሂድ። በደምብ ትፍራ። ቀጥ አያስ ሲስተሙ ራሱ ታውቀዋለህ አንተ ወዴት እንደሚሄድ ወዴት ሲደር። በቃ ሞክረሃል። ዛሬ ለመጀመሪያ ጊዜ ነው ይሄንን ዲቫይስ የሞከርከው። እስቲ ምን ተሰማ? እንዴት አየኸው? ችግር ፈቺነቱስ እንዴት ነው? እስቲ ይሄንን አሁን ካንተ ከመኮርክ በኋላ መጀመሪያ እንዳየውና ምን እንደተሰማ ምን እንደምናስተካክል ቀር ያለህን ነገር እስቲ ኮሜንት ስጠን እንድናሻሽል በሚቀጥለው። በመጀመሪያ በጣም ቆንጆ ነው። በጣም ቀላል እና ህይወትን ቀለል ለሚያደርግ ዲቫይስ ነው። በጣም ቆንጆ ነገር ነው። ከሞከርኩት በኋላ ደግሞ ያለ ስሜት በጣም ደስ የሚል ነው እና እንዲህ ያለንን በዊልቸር ስንሄድ የምንቸገረውን ነገር በጣም በጥፍ አቅልሎ የመጣ ቴክኖሎጂ ነው። እጅግ አመሰግናለሁ እና ይሄ ደግሞ በጣም የተሻለ ነው። የተሻለ መሆኑንም አይቻለሁ።
በፍጥነትም ወደ ኋላም ወደፊትም ይሄዳል። ሞክሬዋለሁ። ጥሩ ቴክኖሎጂ ነው። ይሄ ሁሉም እንዲጠቀም በደንብ ቢሰራበት ብዙ ሰው እኔና መሰሎቼ ብዙ የምንጠቀምበትና ስራችንን በአግባቡ ሰርተን ወደ ቤታችን የምንመለስበት ወደ ፈለግንበት ቦታም የምንሄድበት በፍጥነት የምንደርስበት የሚያግዘን ዲቫይስ ስለሆነ ጥሩነቱን እና ተስማሚነቱን ነው እኔ የተረዳሁት። ከሞከርኩት በኋላ ደግሞ በጣም ህይወት አቅላይ መሆኑን ያየሁት። እሺ፣ ጥሪያችንን አክብረው እዚህ ድረስ መጥተው ስለሞከሩልን እጅግ አድርገን እናመሰግናለን።